ኤደን ገነት ላይ በር ላይ ቁጭ ብሎ ጫት እየበላ ደገመባት የሚላል ሲሟርትባት ከረመ የሚልስ የለም። 24,000 ሰው ሞተ ከእስራኤል። ቆነጃጅት በመካከላቸው ላክና በኃጢአት እንዲወድቁ አርጋቸዋል። ሰይጣን ሶምሶንን ለመጣል 20 ዓመት ነው የሰራው። እግር ተሰነካክሎ እንዳትወድቅና እንዳትጎዳ ይጠብቁ ዘንድ ስላንተ መላእክቱን ያዛል ተብሎ ተጽፏል አለ ሰይጣን። እግዚአብሔር ይገስጸው። አሁን ጥቅስ ጠቅሶ የሚመጣ ሰይጣን ከባድ የዲያብሎስን ሽንገላ የዲያብሎስን የተንኮል ስራ አይደለም የሚለው። እግዚአብሔር ያለን ምንድነው? ለድግምቱና ለሟርቱን ያለው አፉን እናንተ ጠብቁ ነው ያለ። ዲሴፕሽን ሽንገላውን የዲያብሎስን ሽንገላ ምንድነው? ጳውሎስ ምን ጠብቁ? የዲያብሎስን ሽንገላ። ዛሬ እቺን ነው የተወሰነ ነካክቻት የምጨርሰው። ሽንገላ አካባቢ መጽሐፍ ቅዱሳችን ላይ ሰይጣን በጣም በትጋት የለፋው የሰራው ሽንገላ ላይ ነው። ከዘፍጥረት ምዕራፍ 3 ጀምሮ እስከ ዘንድሮ ድረስ ሰይጣን በቤተ ክርስቲያን በሙላት እየለፋ ያለው ዲሴፕሽን ነው። ዘፍጥረት አሁን የመጀመሪያው ኃጢአት እኮ የተሰራው እኮ በሽንገላ ነው። የመጀመሪያው የሰው ልጅ ጄኒውን የሆነው ንጹህ ሰው ኮራፕትድ የሆነው እኮ ተሸንግሎ ነው። ተዚላችኋል። እግዚአብሔር በኤደን ገነትን ተከለ ይላል። ከዛ ደግሞ አስተካከለና ሰውን ከምድር አፈር አበጅቶ ወስዶ አስቀመጠው። አሱብ አሳምራለው። ከዛ ከሆነ አጥንት ወሰደና ደግሞ ሔዋንን ሰራ። አብረው እየኖሩ ያለ አይደለም የሚለው ምዕራፍ 3 ላይ እባብ በምድር ላይ ካሉ ፍጥረታት ሁሉ እጅግ ተንኮለኛው ነበር ልና መጣ። ያኛው በእባብ ውስጥ ሆኖ መጣ። ሔዋንን አገኛት። አንድ ጥያቄ ነው የጠየቃት። ስለማያውቀው አይደለም የጠየቃት፣ ፕሮግራም ስላለው ነው የጠየቃት። ስለማያውቀው አይደለም የሚጠይቀን፣ ፕሮግራም ይዞ ነው የሚጠይቀን። በእውኑ እግዚአብሔር አምላክ በኤደን ገነት ካለው ዛፍ እንዳትበሉ አዟልን? እንደታዘዘ ያውቃል። አዟልን ሲላት ከሁሉም እንበላለን፣ ከዚህኛው ግን በበላችሁ ጊዜ ሞትን ትሞታላችሁ ብሎናል አለችው። በጣም ቀላል ጥያቄ፣ እጅግ በጣም ከባድ ጥያቄ፣ በጣም ግልጽ ግን ዘላለምን የሚወስን ጥያቄ። እንዳትበሉ ብሏል እንዴ ሲላት አይ አላለንም፣ ከሁሉም እንበላለን፣ ከዚህኛው ግን ከበላን ሞትን ትሞታላችሁ ብሎናል ስትለው ቀጥሎ ሰይጣን ያላት አትሞቱም፣ ይሄን በበላችሁ ጊዜ እንደርሱ ነው የምትሆኑት፣ መልካምና ክፉ የሚባለው ነገር ትለያላችሁ እንጂ በፍጹም አትሞቱ ሲላት ሔዋን ወዲያው ቀጥፋ አልበላችም። መቼስ እንግዲህ ያው ገስጻ ይሆናል። እግዚአብሔር ይገስጽህ አሳሳች ምናምን ብላ ሄደች። ያው ታውቃላችሁ ሽንገላ በተቃውሞ ጸሎት አይፈርስም፣ ሐሳብ ስለሆነ በእግዚአብሔር ቃል የሚፈርሰው። ልቀቀኝ ብላ አታስለቅቀውም፣ የእግዚአብሔር ቃል የሚያመክንልህ። ምክንያቱም ሄደችና ተመልሳ ስትመጣ ዛፉ ራሱ ነው አልተለወጠም። ዛፉ ስትመጣ ቦምባርድ ስላረጋት ዛፉን ስታየው ትርጉሙን ቀይሮታል። ሲያዩት ያምራል አለች። አያምርም፣ ራሱ ነው። የአይንህን የከለር ቶን የሚቆጣጠረው ይሄ ነው። ይሄ ከተመረዘ ይሄ ዝም ብሎ ነው፣ ጌጥ ነው። ይሄ እኮ ዝም ብሎ እኮ ነው የመጣው። ይሄ እኮ ነው የሚያዘው። ይሄ አይታመም እኮ፣ ይሄ ይታከማል። ይሄ አይታመም፣ ከከፈቱት ራሱ ይበላሻል። ሳይነካ ጨርሱ። በእውነት የደጁም የውስጡም ይሄ አይምሯችሁ አይነካ፣ የውስጡም ይሄ ደጁ አዛዡ ይሄ ነው። ሰይጣንም እጇ ጋር አይደለም ትግል ያደረገው እዚህ ላይ ነው። ይሄንን ገልብጦት ወጣ። ስታየው መጣችን ሲያዩት ያምራል አለች። ቀጥሎስ ለጥበብ መልካም ነው፣ ህይወቴን ብመራበት አለች። ቀጥሎ ለመብላትም ያስጎመጃል አለች። አፒታይቷን ኒዷን ኮንትሮል አድርጎታል ኦልሬዲ። ቀጥፎም ሰጣት የሚል የለም፣ ጎትቶ አስቀጠፋትም የሚል የለም። ነግሯት ወጥቶ ሄዷል። ደጅ እንገናኝ ብሏት እርግጠኛ ነው ይሄን ሽንገላ ካስተናገደች አትቆይም እዛ ቤት።
እኔ አሁን ሸነገላት ይልና አሁን እኔ ስላላነበብኩ ነው። ኤደን ገነት ላይ በር ላይ ቁጭ ብሎ ጫት እየበላ ደገመባት የሚላል ሲሟረትባት ከረመ የሚልስ የለም። ከድግምት ይበልጣል ሽንገላ። ከድግምት ይበልጣል ሽንገላ። በጣም ሲሪየስ ነው። አልነቃንም። ብዙ ጊዜ ብዙ ሰው እኮ እግሩ ቸርች ነው ልቡ ዓለም ነው። ለምን? ቦምባርድ ተደርጓል። መንፈሳዊ ውጊያ እኮ እሱ ነው ጦርነቱ። ጳውሎስ ተጠንቀቁ ያለው እኮ እሱ ነው። እንደውም ቆሮንቶስ ላይ ምንድን ነው ያለው? እባብ በተንኮሉ ሔዋንን እንዳሳታት ለክርስቶስ ካላችሁ ቅንነት እናንተ እንዳትጎሉ ብዬ እፈራለሁ። ምንድነው የሚያስፈራ? ሔዋንን ያሳታት ያ በዚያው አይነት ተንኮል የእናንተ ልብ እንዳይወስደው ፍርሃት ላይ ነኝ እኮ ነው። እጸልያለሁ ብቻ አይደለም ፈርቼ። እግዚአብሔር ያንቃል፣ ወደ መጽሐፍ ቅዱሱ ይመልሳል። መንፈሳዊ ውጊያ ሲባል ትዝ የሚላችሁ ምንድነው? እናንተ ሌላ ነገር እኮ ነው አይደል? ትዝ የሚላል ተነስተን የምንጸልየው ጸሎት ነው። እሱ አንድ ክፍል ነው። ጳውሎስ ግን በዋናነት ተጠንቀቁ ባካችሁ፣ ሕይወታችሁን ጠብቁ፣ አይምሮአችሁን ጠብቁ። ከዚህ ነው ቀጥፋ በላች ይላል። ከዛስ አዳም ሲመጣ አበላች ይላል። ራቆታቸውን ሆኑ ይላል። እግዚአብሔር መጣ። አዳም አለው። እግዚአብሔር ያው የህብረት አምላክ ነው። አዳም አለው። አቤት የት ነህ? ተደብቄያለሁ። የምን ሆነ? ራቁቴን ነኝ ሲል ማገፈፈ ነው ያለው። ማነገረን ያለው ሽንገላ ዲሴፕሽን በጆሮ ገብቷል። ማን ይነገራል? ሰይጣን ሊገፋው አይችልም። አውልቆ እንዲጥል ግን ይነግረዋል። ሰይጣን ያንተን ጸጋ መያዝ አይችልም። እግዚአብሔር ያንተን ጸጋ ወስዶ ሰይጣን እጅ ላይ አያስቀምጠውም። እጁ ሲጀመር ጸጋ ይዝም። ሰይጣን ጸጋዬን ይዞ ይገርማል። አድክሞኝ አድቅቆኝ አትበል። ሕይወት ተበላሽቶ ወርደ ነው ንስሐ ገብተህ ተመለስ። ከቦታ ወርደ ነው ይደከምከው። ሰይጣን ብቅ ብሎ መቼስ ይዣለሁ አይልም። ባይዝ ራሱ አዎ ነው የሚለው። ያዘ ስትል ባይዝ ራሱ አዎ ነኝ ያስኩት ነው የሚለው። ይጠቀማታል። ማይንድ ትሪከር ነው። ማይንድ ትሪከር እኮ ነው እሱ። እኛም ይመስለን ሰፈር ለሰፈር የሚዞር የሆነ ነገር እኮ ነው ይመስለን። አይደለም። ራሱን የቻለ ሌላ እኮ ኪንግደም ነው። በጣም you have to be serious። በጣም ኮንሽስ ነው። ሰዎችን እየጸለይን ማዳን ብቻ አይደለም፣ እኛ የቆምንበት ላይ መጽናት አለብን። ሕይወታችን ተጠብቆ መቆየት አለበት። እንዴ እኔ ቦምባርድ ተደረገ ሌላውን ሰበኬ ባድን ምን ያደርጋል? እንዴ እኔ አገርግያ የተጣልኩ እንዳልሆነ ያለው ጳውሎስ እኮ እሱን እኮ ነው። ደክመን እንዳልወድቅ ማለት እኮ አይደለም እኮ ትርጉሙ፣ እንዳልዘረፍ እኮ ነው። you have to be serious። በጣም ሐሳባችሁን፣ ልባችሁን፣ አይምሮአችሁን፣ ሕይወታችሁን ጠብቁ። እስቲ አሜን በሏ። ጥቃቅን የምትመስል ልምምድ ነገ አድጋ ትገላለች። ቶሎ እመጣለሁ ካለ መጸለይ ሊጀምር ይችላል። እዛ ማነገር አለው። እሷ ናት አለው። አንቺስ ማነገረሽ አላት። ያኛው ነው አለች። እባቡ ግን ስትጠቁም በሉጡ አለ። ተሰብስበው ደጅ የመጀመሪያው ሰው የወደቀው በሽንገላ ነው። እንዴ እኔ እንደው ዝም ብሎ አለፍ ብዬ ልንገራችሁ። ዘኍልቍ 14 15 ምናምን ትዝ ይላችኋል። እስራኤል የነበላም ታሪክ እንዴ ይኸውላችሁ መጽሐፍ እኮ እንደዚህ ይላል አይደል? 7 መሰዊያ 3 ተራራ ላይ ባላቅ የተባለው የሞዓብ ንጉስ በላም ለሚባለው ጠንቋይ ሰራለት ይላል። በላም ደግሞ ቅጥረኛ ጠንቋይ ነው። ፈስጋ ከሚባል ከተማ ነው የመጣው ነው ምናምን ብቻ እንደዛ ከሆነ ከተማ ነው የተጠራ አይደለም። ከአንድ ከተማ በፈስጋ ተራራ ምናምን ላይ ነው የሰራለት። በላም ቅጥረኛ ጠንቋይ ነው። በጣም ዝነኛ ነው። ነገስታት እየቀጠሩ የሚያስጠነቁሉት። የተናገርከው እንደሚሆንልህ አውቃለሁ አለው በላምን። አዎ ይሄ ህዝብ አለው ጾም ጸሎት ምሽግ የገባ ህዝብ አይደለም እኮ መቶ ከግብጽ ወጥቶ መንገዱን እያቋረጠ ያለ ሜዳ ላይ ዝርግት ብሎ የተቀመጠ ህዝብ ነው። ባላቅ እንደዚህ ነው ህዝቡ ባይዘው እንደዛ እንደሚባልለት አያውቅም። ሙሴ በመገለጥ ነው ያወቀው። ዝም ብሎ ህዝቡ ተኝቶ ባላቅ ንጉስ እኮ ነው እንደዚህ ያለው። ይሄ ህዝባው በሬ የሜዳ ሳርን እየጨረሰ እንደሚመጣ ጠላቶቹን የፈጀ ህዝብ ነው። ጦር መሳሪያ እጁ ላይ የለም። ስለዚህ እየተዋጉ ካልሆነ መንፈሳዊ ዓለም ሆኖ አቅማቸው ነው። ስለዚህ እኔም ልዋጋቸው አልሞከረም። አንተ መንፈሳዊ ዓለም ኃይለኛ ስለሆነ ና እናስቆምልኝ አለው። ውጊያው መንፈሳዊ እንደሆነ ገብቶታል ባላቅ። ከዛ በላምም እውነት ነው ልክ ነው መንፈሳዊ ነው። እስቲ ቆይ አለው
እንደለመደው መጥቶ ቆሞ አየ። ሊራገም ሲል እንደዚህ አለ። ባላቅ አለው አቤት አለው። ይሄ ሕዝብ አለው ተዘልላ እንደተኛች እንደ ሴት አንበሳ ነው፣ አትንካው። ሴት አንበሳ እንኳን ነክታት እንዲሁም ለአደን የምትወጣ ነች፣ ባትነካው ጥሩ ነው አለው። ተዋቸው አለው። አልተዋቸውም አለው። እየመጡ እኮ ነው አለው። ጥርግ ነው የሚያደርጉኛል፣ እየጠረጉ ነው የመጡት። ከዛ ሌላ ከተማ ሌላ ተራራ ላይ ወሰደው። ቆይ በዚህ ጋር ዝግ ነው አለው። እስቲ ሌላ ክፍተት ይኖራል ብሎ ወሰደው። ሲወስደው እንደዚህ ያለና አንድ በጣም እንወዳት ጠቅሳለች። ማንም ሰው ነው የሚጠቅሳት ጧጧ። በተለይ በያዕቆብ ላይ ድግምት አይሰራም ምናምን ባይዘው በላም ነው ያለው። በላም ነው፣ እውነቱን ነው። በእስራኤል ላይ ድግምት አይሰራም፣ በያዕቆብም ላይ አስማት አይሆንም። ምን ማለት ነው? ከዚህ በዚህ አትሰብረውም አለው። አጥሩን በድግምት በመዋርት ምናምን የምትገለው አለው። ይሄን ሕዝብ አትችለውም አለው በድግምት እና አይሰራባቸውም አለው። ተገጥሟል ላያቸው ላይ ዙሪያቸው አምላካቸው አለ። ቆይ አረ እንዳትለቃቸው። በዛኛው በኩል ሲወስደው ትንቢት ተናገረ። እስካሁን እንትን ነው እየተከላከለ ነው። አሁን ትንቢት ከዚህ ሕዝብ ኮከብ ይወጣል አለው። የሞዓብን ራስ ይቀጠቅጣል አለው። ይፈጫዋል ሲለው ቀጥሎ ባላቅ እንደዚህ አለው፣ እማትረገማቸው ከሆነ አትመርቃቸው አለው። ምክንያቱም ይሰራላ እንዴ ካልረገምካቸው ምን አስባረከ ታዲያ? ዝም ብላ ትሄድም አለው። ወደ ቤታ ይፈጫዋል አለው። ይኸውላችሁ በድግምት በሟርት በምናምን ምንም ያልሆነ ሕዝብ በአንድ ቀን 24,000 ሰው እኮ ሞተ ከእስራኤል ሕዝብ። በምን አዲስ ኪዳን ላይ ያሉ ጸሐፊዎች የጻፉልን የበለዓም ትምህርት ዲሴፕቲቭ ነው። ሰውየው ቆነጃጅት በመካከላቸው ላክና በኃጢአት እንዲወድቁ አርጋቸዋል። በኃጢአት ከወደቁ አምላካቸው ቅዱስ ነዋ። ያኔ አንተ አይደለም አምላካቸው ራሱ ይቃወማቸዋል። የአዲስ ኪዳን ጸሐፍት ናቸው ነገር ሁለተኛ ጴጥሮስና ራዕይ ምዕራፍ 3 ላይ ቲያጥሮን ቸርች ኤልዛቤል ያለችበት ቸርች ላይ በለዓምም አለ። የሐሰት መንገድ የወደደ የቢዮር ልጅ በለዓም ይለዋል። የበለዓም ትምህርት ተጠንቀቁ አለ አይደል? የአዲስ ኪዳኑ በለዓም ረጋሚ አይደለም፣ አስተማሪ ነው። ሂዝ ቲቸር። የአዲስ ኪዳኗ ኤልዛቤል እኮ አስተማሪ ናት። ከትምህርቷ ካልተመለሳችሁ እኮ ነው የሚለው። ቲቸር ናት። ዲሴፕቲቭ ሆኗል ማለት ነው። አሰራሩ በሙሉ ቀይረውታል። በድግምት ያልሞተ እስራኤላዊ በሽንገላ እኮ ነው የወደቀው። ሶምሶን የሚባል ሰው ታውቃላችሁ? መሳፍንት ከምዕራፍ 13 እስከ ምዕራፍ 16 ያለ እስራኤልን ነፃ ለማውጣት እግዚአብሔር በተለየ ሱፐርናቹራል ኃይል የሞላው ሰውዬ የከተማ የቅጥር በር የሚነቅል። ይሄንን ማንሳት እኮ ከባድ ነው። ሶምሶን እኮ የቅጥር በር የከተማ በር እኮ ነቅሎ ጥሎት ሄዳ አይልም፣ ወደ ተራራ ወስዶ ጣለው ነው የሚለው። መልሰው አምጥተው እንዳይሰሩት። ምን አይነት ፍጡር ነው? ወደ ተምና እየሄደ እያለ አንበሳ መጣበት ይላል። በእጁ ምንም የለም ይላል። አንበሳ ሲመጣ ሲወርድበት በእጁ ምንም ሳይኖር ሰው በእንትን ጠቦት እንደሚቆራረጥ አንበሳውን እኔ እንደዚህ አይነት ነገር ብትኖሩ ነው መረዳት የምንችለው። ራሱ ቆራረጠው ይላል አንበሳውን። እጁን ግንጥል አንበሳ እንግዲህ አንበሳ ደቦሎ የሚለው ወጣት አንበሳ ነው፣ አግሬሲቭ ነው፣ ሊበላው ነው የመጣው። ኤላዩ ላይ ያለውን ኃይል ቀበሮ ያዋራል እኮ አንተ። ቀበሮ 300 ቀበሮ ነው ሲል 300 ቀበሮ ከጫካ መጣ ይላል። ቀበሮ አንደርስታንድ ያደርጋል ኑ ሲል ቀበሮች መጡ። ሁለት ነው አላቸው። ሁለት አረጋቸው ይላል እኮ። ከዛ ጭራቸው ላይ አሰራር እንደ ወንጌል ስርጭት እንደማለት ሁለት አድርጎ ወደ ፍልስጤም እርሻ ላካቸው ይላል። ወደ ፍልስጤም እርሻ ሲልከው አንድም ቀበሮ ወደ ጫካ አልሄደም። ቀበሮ የሚገባው ቀበሮ የሚረዳ ቀበሮ አንደርስታንድ ያደርጋል። ወደ ጫካ ሄዱ ሲል ወደ ጫካ፣ ወደ ፍልስጤም እርሻ ሄዱ ወደ ፍልስጤም እርሻ። ቀበሮ የሚገባው ምን አይነት ኃይል ነው ላይ ያለው? እግዚአብሔር ያፈሰሰበትን ኃይል ይዩት። ሶምሶን ስሙኝ፣ በጥንቃቄ የተወለደ ነው። በጥንቃቄ ነው ያደገው። ያለ ጥንቃቄ ነው የኖረው። you have to be serious
እናቱ ወይን ሳትቀምስ ነው የወለደችው። በርግዝና የሚያረክስ ሳትነካ ከተወለደስ በኋላ እስኪያድግ የሚያረክስ እንዳይነካ ብለው ካደገ በኋላስ መንገዱን በወይን እርሻ መሃል አረገ ነው የሚለው። ባይዘው ምንም አይመስለው። የሞተ አንበሳ ከሞተ አንበሳ ሆድ ውስጥ ማር አውጥቶ በላ ይልና ወይ ነገር ቆንጆ ነው ብሎ ወስዶ ለአባቱ ሰጠ ይልና ከየት እንዳመጣ አልነገረውም ይላል። ለምን መሰለ? የሞተ ነገር መንካት አይቻልም፣ ናዝራዊ ነው። የሞተ አንበሳ ሆድ ውስጥ ማር አይደለም እንቁ ቢያገኝ ማውጣት አይችልም፣ ያረክሰዋል። ሶምሶንስ ምንም አይመስለው። ከሞተ አንበሳ ሆድ ውስጥ ማር አይደለም እንቁ ማውጣት አይቻልም። ለናዝራዊ አይቻልም። ማንም ሊችል ይችላል፣ ለናዝራዊ አይቻልም። ለክርስቲያን የተከለከለ እኮ ብዙ ነገር ነው ያለው። የተፈቀደው ባይዘው በጣም ትንሽና አንድ ነገር ብቻ ነው። ጌታን እየመሰሉ መኖር ብቻ ነው የተፈቀደልን። ሌላው በሙሉ ክልክል ነው ለኛ። በደንብ አሜን በሏ። በጣም you have to be serious። ህይወት ይጠበቅ። መንፈሳዊ ውጊያው እሱ ነው። ከዛ ቀጥሎ ቴሪቶሪያል የሚባሉት እነሱን በሙሉ እናወራለን። ይሄ ህይወቱ የተጠበቀ ሰው ነው እዛ ጋር ሄዶ መዋጋት የሚችለው። አያችሁ አቅማችን የሚኖረው ህይወታችን ላይ። እግዚአብሔር የሚቀመጠው አቋምህ ጋር እኮ ነው። ጽድቅ ካራክተር የክርስቶስን ሲመስል እግዚአብሔር አብሮ ይቆማል። ክብር ለኢየሱስ ይሁን። ስለዚህ ሰይጣን ሶምሶንን ለመጣል 20 ዓመት ነው የሰራው። 20 ዓመት ሙሉ አልተወም። ሲሞክር ፌል ሲያደርግበት በ20ኛው ዓመት ደሊላን አዘጋጀለት። ደሊላን አዘጋጃት። ደሊላ መጣች። እንደሚፈልገው ሆና ቀርባ እንደምትፈልገው አርጋ ቀየረችው። እስራኤላዊ መስላ ቀርባ ፍልስጤማዊ ያረገችው። መኖሩን ጠላ አይደለም የሚለው። ሶምሶን አለች አቤት፣ ይሄ ኃይልህን ካንተ አስወግደን ተራሶ እንዴት ነው ማረጋ አለችው። እንዴ ተብሎ ይጠየቃል እንዴ? ግን እንዴ አንተ ብትጠየቅ ምንድነው የምትለው? እንዴት አረገ ተራላ አርገ ብትባል እኮ ቸርች መተ ተናግረ ማሳገድ እንጂ አንተ መንገድ ትጠቁማለህ እንዴ? እንዴት አረገን ተራ እናርግ ስትለው ይሄ 7 ጉንጉን ይታይሻል፣ አው በችካል ብቻኪው ይላታል። እሷ እኮ ለጠቅላላ ዕውቀት አይደለም የምትጠይቀው፣ ልገለው ነው። ወዳውም አይደለም እኮ የምትጠይቀው። ከጀርባው ዮሴፍ የተሸጠበት አይነት የ7 ባሪያ ዋጋ እኮ ተስማምታበታለች። 7 ችካል ቸክላ ከተኛ በኋላ ሶምሶን መጡበት ስትለው ንቅልቅል አርጎት ብድግ ይላል። ከዛ ደግሞ እንደገና እጅን ምንም ባልታሰረበት ገመድ ብታስሩ ይልታል። ብጥስጥስ ያረጋዋል። ጨዋታ አረጋው። ልገለው እኮ ነው። እሷ አንድ ግለሰብ ሶምሶን የሚባል ግለሰብ አይደለም። እስራኤልን ነፃ ለማውጣት ነው እግዚአብሔር። ኔሽን እኮ ከጀርባው አይቶበታል ይዘውዬ። ሰውየው ፌል ሲያደርግ ኔሽን ነው ፌል የሚያደርገው። እሱ ሲወድቅ እኮ ከጀርባው ስንት ህዝብ ነው አብሮ የሚወድቀው። እግዚአብሔር ነፃ ለማውጣት ነው ይሄንን ሁሉ ኃይል ላይ እንጂ ሱፐር ሂሮ ሊያደርገው ፈልጎ አይደለም። እግዚአብሔር ቢዝነሱ ከጀርባ ብዙ ነው። እግዚአብሔር እናንተን ወደዚህ ሲጠራችሁ ከጀርባችሁ ከተማ እኮ አለ። በጣም ብዙ ቤተሰባችሁ እኮ አለ። በጣም ብዙ በጨለማ ስራት ውስጥ ያለ ህዝብ አለ እኮ ከእናንተ ጀርባ። እግዚአብሔር እናንተን እዚህ አምጥቶ ሲሞላ ያንን ትውልድ ለመናጠቅ ነው እንጂ የተለየ ለማድረግ አይደለም። የተለየ የለም። አፍተሮል ኢየሱስ ብቻ ነው ልዩ። መጨረሻ ላይ መኖሩን እስኪጠላ ነዘነዘችው። አትወደኝም አለችው። ቃል በቃል እንደዚህ ነው ያለችው አይደል? መሳፍንት 16 ላይ አትወደኝም አለችው። ብትወደኝማ የልብህን ትነግረኛለህ። አትወደኝም ስትለው የልቡን አውጥቶ ነገራት። እኔ ናዝራዊ ነኝ አላት። ከተወለድኩ ጀምሮ ጭንቅላቴ ላይ ስለታርፎ ያውቅ። ይሄን 7 ጸጉሬን ሙልጭ አርገሽ ብታነሺው ተራሶ ነው መሆኑ ሲላት መጽሐፍ እንደዚህ ይላል። ባይዘው የልቡን አውጥቶ እንደነገራት አወቀች ይላል። የመጨረሻ እንደሆነ ሲገባት የፍልስጤም ገዢዎችን ጠርታ በቤቷ ጀርባ አቆመች ይላል። ከዛ ተኛና እጁን አስራ ላጨቱ። እሷ አይደለች መላጨችው፣ ጠርታ ሙልጭ አርገው ላጩትና ቀሰቀሰች። ሶምሶን መጡ የእስራኤል የፍልስጤም ገዢዎች ስትለው ብድግ ሊል ሲል እንደ ወትሮ መስሎት የሚል ቃል አለ። ሲነሳ አልቻለም ይልና አንድ በጣም የሚያስፈራ ቃል አለ። እግዚአብሔር ከርሱ ሄዶ ነበርና ይላል። ዋው! ሶምሶን ብዙ ቀይ መብራት ጥሷል። አንድ መብራት አይደለም ያለፈው፣ በጣም ብዙ መብራት ጥሷል። ከዛ ፍልስጤማውያን ያዙትና የዳጎን ቤተ ጣዖት ወፍጮ እንዲፈጭ አረጉት ይላል።
እስራኤልን ነፃ ለማውጣት የተሰጠውን ኃይል የዳጎን ቤተ ጣዖት ወፍጮ ፈጨበት። ዲሴፕሽን በጣም ሲሪየስ ነው። አንድ ነገር ብቻ ልንገራችሁ ይብቃል። ሰይጣን ኢየሱስን ለመሸንገል ሞክሯል። ኢየሱስን ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ ትዝ ይላችኋል። እነዛ ሶስት ፈተናዎች የልጅ ፈተና፣ የካህን ፈተናና የንጉስ ፈተና ፈትኖታል ኢየሱስን እንኳን ለመሸንገል አልተመለሰም። ኢየሱስን ለመሸንገል ካልተመለሰ እኔና እናንተ። ስለዚህ ኮንሺየስ ነው። አሜን ነው። ሰይጣን ኢየሱስን የመጀመሪያ የጠየቀው 40 ቀን 40 ሌሊት ከጾመና ከጸለየ በኋላ ተራበ ይላል። ሲራብ ፈታኝ ወደሱ ቀረበ የሚል ቃል አለ። ከ40 ቀን ጾም ጸሎት በኋላ አንተ ምን አይነት መንፈሳዊ ዓለም ነው አክሰስ ማድረገው ብለህ ስትጠብቅ ፈታኝ ሲመጣ አጥንት ላይ ቆዳ ተጣብቆ ረሃብ ከረሃብ አልፎ ማለት ነው 40 ቀን ያለ ምንም የጾም አለ እዚህ ውስጥ አይኖርም። ቢኖር በጌታ አቀፍ ነው የሚሆነው። እንዴ ምግብ አይወስድም፣ ፈሳሽ እኮ አይወስድም እኮ ምንም እኮ አይወስድም። አየር ብቻ ነው የሚለው እኮ ምንም እኮ አይወስድም። ምንም ሚል እኮ አያርፍም። ከ27 ቀን በኋላ መሰለኝ እኔ እንጃ ቆይቷል በጣም ካነበብኩት። ከ27 ቀን በኋላ መሰለኝ ከሰውነት ውስጥ ያለ ገዳይ ነገር በሙሉ ይወጣል እና ሰውነት በጣም ሶፍት ነው የሚሆነው። ከ40 ቀን ጾም ጸሎት በኋላ ሰው ቢበላ ይሞታል። እንደ ልጅ ነው የሚሆነው። ባይዘው ረሃቡ ብቻ ሳይሆን መብላትም ነው የሚገል። ዳቦ አርገው ያለው እኮ ሊገለው ነው እንጂ ኃይልን አሳይ ብቻ አይደለም። ቀይሮ ቢበላም አይችልም ሰውነቱ። የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አርግ አለው። ቀስ ብሎ ነው የጠየቀው። የመጀመሪያው አዳም በሚበላ ነው የወደቀው። ሁለተኛው አዳም የቀረበለት የመጀመሪያ ጥያቄ የሚበላ ነው። ዘንድሮም በጣም ብዙ የምንጠየቀው የሚበላ ነው። የመጀመሪያው አዳም ሁለተኛውን የመጠየቅ ዕድል አልነበረውም። በመጀመሪያው ወደቀ። ይሄኛውንም የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግ ማለት ማቴዎስ 3:17 ላይ እኮ በእርሱ ደስ የሚለኝ የምወደው ልጄ ብሏል አብ። ልጁ ነው ያለው። አንድ ነው ጥያቄው፣ ውስጡ ሁለት ነው። የመጀመሪያው አይደንቲቲ ነው፣ ልጁ ነው ወይ ነው። ቀጥሎ ሁለተኛው ደግሞ ርቦታል፣ ኒድ ነው። የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግና ብላ ሲለው አይ ጌታችን እኮ የተለየ እኮ ነው በእውነት። እኛ ብንሆን መሬቱ ላይ ጭነን ነው የምንጸልየው። አንተ ድንጋይ፣ አንተ መሬት፣ እኔ እግዚአብሔር ሰው 40 ቀን ጾም ብለህ አይለወጥም። አትታገሉ። ሽንገላ በዚህ መንገድ አይመለስማ። ጌታችን እኮ እያስተማረን ነው። እሱ መቀየር ምድር ብሎ የጠራት እኮ እሱ ነው። ዳቦኝ ቢላት ዘንድሮ ዳቦ ላይ ነበር የምንሄደው። ይችላል፣ ችሎታ አይደለም። ሽንገላ ላይ ሮያሊቲን ሳይሆን ሎያሊቲ ነው የምትጠቀመው። የእግዚአብሔር ልጅ አይደለም። በጣም ዋይዝ ሆነ እንደ እግዚአብሔር ቃል ነው የምትሄደው። እና እስቲ ዳቦ አርግ ሲለው ኃይሉ አለው። ግን እኔ ዳቦ እያረኩ አልኖርማ። ለኔ ነው ፍለጋውን የሚተውልኝ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ ተጽፏል ብሎ ዘዳግም 8ን መዘዘና ኢየሱስ መጣው። የእግዚአብሔር ቃል ሰይፍ አይደል? ይተከማል፣ ሬማውን ይተከማል። መዞ አረገው። እግዚአብሔር ያሳየ የእግዚአብሔር ቃል እንዴት ኃይለኛ እንደሆነ ከኢየሱስ አፍ ደግሞ ሲሆን አንደኛ እሱ የእግዚአብሔር ቃል ነው። ቀጥሎ ካፉ የሚወጣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ስብዕና ይዞና የእግዚአብሔር ቃል ንግግሩ ነው እንደማለት ነው። መዘዘ የእግዚአብሔር ቃል በእግዚአብሔር ቃል ሲመልስ ማለት ላጣረገው። የመጀመሪያው ግጥሚያ ሪንጉ ምድረ በዳ ላይ ነው የተዘጋጀው። መታው። ሲመታው ከሪንጉ ውጭ ወደቀ። ሁለተኛ ዙር ስላለ ደሙን ጠራርገውለት በረዶ አድርገውለት ሰይጣን ሁለተኛ ዙር ገባ። ሊጋጠም ሁለተኛ ዙር ገባ። ሁለተኛው ሪንግ የተዘጋጀው ደግሞ ቤተ መቅደስ አናት ላይ ነው። ከተማ እየተመረጠ ነው የሚዘጋጀው። ቤተ መቅደስ አናት ላይ ነው። ደግሞ ቦታ የሚመርጠው እኮ እሱ ነው። ምክንያቱም ፈታኙ ይዞት ወጣ ነው የሚለው። የፈለክበት እንጋጠም ብሎ ነው። የትም ኢየሱስ ያሸንፈዋል። በሜዳው ነው የሚያሸንፈው። ስለዚህ የልጅ ፈተና ላይ ያሸነፈው የካህን ነው። ሁለተኛው አዳለ ወሰደው። የቤተ መቅደሱ አናት ማለት ከመሬት 300 ጫማ ነው።
በዛ ዘመን ከነበረው ከሄሮድስ ቤተ መንግስት ይበልጣል ርዝመቱ። ኢምፓየር ከኢምፓየር እንትኑ ይበልጣል፣ ከኢምፓየር ቢልዲንጉ ይበልጣል። ሰይጣን ደግሞ ኢየሱስን ይዞት የወጣው በቄድሮን ሸለቆ በኩል ነው። ወረድ ከማለት አትገኝም። ማንም አይፈልግም መቶ ቀባሪ እና ይዞት ጠርዝ ላይ ይዞት ወጣ። በጥቅስ አይደል ኢየሱስ መጥቶ የጣለው፣ ሰይጣን ጥቅስ ይዞ መጣ። ሁለተኛው ላይ አስቦ መጣ። ስሜታዊ ነው የመጀመሪያው ልጅ እንደሆነ ያወቅኩ ብሎ፣ ምክንያቱም ሰማይ ቅዱስ ቅዱስ የሚለው እኮ እሱን ነው። ወርውሮት እኮ ነው። መሬት እኮ ተገናኝተው ነው። ሰማይ እኮ ይተዋወቃሉ እንዴ! ፈጣሪው እኮ ነው። ምን እኔ ራሴ ምን ሆኜ ነው ልጁ ኮንክ ያልኩት ያወቅኩ ብሎ፣ ከዛ ሁለተኛ ዙሯን ሊጋጠሙ ማለት ሰይጣን መዝሙር 91ን ጠቀሰ። ሰይጣን መዝሙር 91 እኮ የኛ ነች። ጠዋት አላት፣ ቀን አላት፣ ምሽት አላት፣ ቀትር አላት። 24 ሰዓት ነው ባይዘው። እኛ ለ24 ሰዓት አንዴ ብለናት ነው የምንወጣው። ከኛ ሊወሰደ ከኛ ሊወስዶ እግር ተሰነካክሎ እንዳትወድቅና እንዳትጎዳ ይጠብቁ ዘንድ ስላንተ መላእክቱን ያዛል ተብሎ ተጽፏል አለ ሰይጣን። እግዚአብሔር ይገስጸው። አሁን ጥቅስ ጠቅሶ የሚመጣ ሰይጣን ከባድ አይደል? አሁን የሆነ ነገር እያረጋ አሁን እኛ ምን ስለው አይነት አሁን ጭንቀት እንዳለ የሆነ ነገር ያለው ቢሆን ማንም አይታለልም፣ ዓለማዊም አይታለልም። ጥቅስ ጠቀሰ ሰይጣን። ይጠብቁ ዘንድ ስላንተ መላእክቱን ያዛል አለው ጌታ ኢየሱስ። አዎ አለው። ራስን ወርውር አለው። የሚጠብቁ ሆነ እስቲ ወርውር አለው። ነገሩ እኮ በሰዓቱ ይሆናል። እያዩት እኮ ሄደ ይላል አይደል? ኢየሱስ እያዩት እኮ ሄዷል። ይሄ ግን ቦታው አይደለም። ድንጋይ ዳቦ አድርግ አላረግም አለው። 5000 እኮ አብልቷል። ቦታ እኮ አለ። እንትኑ ኃይሉን የምትጠቀምበት ቦታ አለ። በእግዚአብሔር ቃል እውነት ውስጥ ቆመ ደግሞ ስታንድ የምትይዝበት ቦታ ደግሞ አለ። ሁሌ ያኛውን ልጠቀም አይሆንም። እንደ እግዚአብሔር ቃል መሄድ አንዱ ዲዘርኒንግ ስፒሪት እዚህ ላይ ነው የሚሰራው። ክብር ለኢየሱስ ይሁን። ከዛ እስቲ ውደቅ ሲለው እንደዚህ ያለው ጌታ ኢየሱስ ክርስቶስ። ሰይጣን እንትን አጠቃቀሱ ይሳሳታል ብዙ ጊዜ። አሌጎሪካል ነው። አስተካከሉ፣ አተረጓጎም። ጌታ አምላክን አትፈታተነው ተብሎ ደግሞም ተጽፏል። ይሄ መፈታተን ነው አለው። በቦታው እንጠቃለሁ፣ በኋላ ላይ እራመዳለሁ ሲያስፈልጋል። ይሄስ መፈታተን ነው። አትፈታተኑት አለን። እኛንም የማይሆን ቦታ ሄደ እዘላለሁ ካልክ ጸልየን ወደ ጌታ እንሸኛለን። እንደሱ ነው የሚሆነው። የንጥቀት ቀን እንሄዳለን አንድ ላይ። እስከዛ ድረስ በሰላም መሬት ለመሬት በእግር እስከዛ እንበራለን። ምን ጥያቄ አለው? እውነት ነው እንበራለን። ግን አንድ ቀን አለ። እስከዛ በሰላም እየተጨባበጠን ህይወት እንዴት ነው አለ ወይ በረታ እውነት አይደል? እውነቴን አይደል የማወራው? የሆነ ዘመን በጣም ሩቅ የነበረ ሰው እኮ የሆነ ቀን ደግሞ አጠገብ ነው። ጌታ ይባረክ። አይ እንትን እንድንሆን አንዴ መንፈሳዊ ብቻ ሳይሆን ጤነኛም እንድንሆን። አሁን አንዳንድ ሰው ብቻውን ላበላብ የሚሆን ሰው አለ። በቃ ይደክመዋል፣ በቃ ይልሃል። አያስፈልግም። ጎናቸው ያለ ሰው ሲምፕሉን በሉት። የሚተናነቀው ሰው አለ። ምን መሰለ አፈና አረገኝ ይላል። ምንም ሰው በሌለበት ብቻውን ነው የሚታፈነው። ሙቀቱ ከውስጥ ነው። ቀዝቀዝ በሉ። ሰይጣን ብዙ ጊዜ የሚመታው ሲምፕሊሲቲ ነው። ፕራይድ ነው የሚከተው ሰው ውስጥ። በጣም ሲምፕል አይመስልም? አሁን ገዳይ ነው፣ መርዝ ገዳይ ከእግዚአብሔር ባይዘወይ ትዕቢተኛን ሰይጣን ምንም አያረገው። ሰይጣን ነው ትዕቢተኛ የሚያረገው። ትዕቢተኛን የሚቃወመው እግዚአብሔር ነው። ትዕቢተኞችን ይቃወማል ነው የሚለው። አየህ፣ እግዚአብሔር እጅ ላይ ያስበዋል፣ ሰይጣን ራሱ ይተዋል። ኧረ ይላል። ሰይጣን ራሱ ራቅ ብሎ ቆሞ ነው የሚያይ። ትዕቢተኛ ቆንክ እንዴት እንደምትቀጣ ቆሞ ነው የሚያይ ከሩቅ። ሰይጣን ራሱ ቢቀጣ እንደዛ ይቀጣህማ። ግን ጌታ ኢየሱስ ክርስቶስ ጌታ አምላክህን አትፈታተን ተብሎ ተጽፏል ሲለው ይሄኛውን እዚህም ላይ ድል አረገው። የመጨረሻና ሶስተኛዋን እሷ ልንገራችሁና እንጸልያለን። የመጨረሻዋ ላይ በተራራ አናት ላይ ወሰደው ይልና እጅግ በጣም ከባድ ፈተና ነው ይሄኛው። የዓለምን መንግስታት ከነክብራቸው አሳየው። በጣም ከባድ ነው። ዌልዝ የሀብታቸውን ክብራቸውን በሙሉ አሳየውና
እንደዚህ አለው ለምወደው ነው የምሰጠው አለው። እግዚአብሔር ይገስጸው ሰይጣን ኢየሱስን እንደዚህ አለው ይሄን የምሰጠው ለምወደው ነው አለው። ኢየሱስን አስባችሁታል እንዲህ ሲሸነግለው ለምወደው ነው የምሰጠው ይሄንን አለው። ምን ማለት ነው? ያው እንድትቀበለኝ አለውና ለምትወዱት መቼስ ብዙ ነገር በነፃ ነው። ለምወደው ነው የምሰጠው አለና ወድቀህ ብትሰግድልኝ 3 ዓመት ለፍተ ያን ሁሉ ሲቃይ ተሰቃይተ መስቀል ላይ ምናምን ብለ ሲቃይም በልተ ከምታድናቸው ማንንም በሌለበት አንዴ ስገድልኝ ገና ደቀ መዛሙርትም አልመረጠም ብቻውን ነው አንዴ ስገድልኝና በአቋራጭ ለምን አልሰጠህም አለ። ባይዘወይ ለእኔ ተሰጠኝ ነው ያለው። የኔ ነው አለው። ጌታ ኢየሱስ ያንተ አይደለም አላለውም ባይዘወይ። ምክንያቱም ጌታ ኢየሱስ ክርስቶስ እኮ ራሱ ያለው ምንድነው የዚህ ዓለም ገዢ አይደል ያለው። እኔ ተመልሼ እስከመጣ ያለውን ሥርዓት የሚመራው እሱ ነው እኮ ነው። እና ለእኔ ተሰጥቶኛል አለ ይሄ ሁሉ እንድሰጠው ውደቅና ስገድልኝ ሲለው ኢየሱስ አይገርምም? ስገድልኝ ሲለው አንተ ፈጥሬ እኔ እኮ ፈጣሪ ነኝ ምን አላለው። ጥንቃቄው ነው ኢየሱስን እንዴት ኮንሺየስ እንደሆነ ኢየሱስን በጣም ኮንሺየስ ነው። ከእግዚአብሔር ቃል ውጪ ወሬ የለው። ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ሲለው መጽሐፍ እንዲላል ፈታኙ ከእርሱ ሄደ። ከዛ ኢየሱስ በክብር ወደ አገልግሎቱ መጣ። ከዛ በኋላ ነው ወደ ቅፍርናሆም ምኩራብ ገባ ይላል። ልክ ምኩራባቸው ሲገባ አጋንንቶች ይጮሁ ጀመር። አርክ ኤንጅሉ ነው አድል አድርጎት የመጣው። አያችሁ ይሄኛው ማለት የቀደመው እባብ ነው አዳምን የፈተነው ማለት ነው። ይሄኛው እሱን ድል አረገው። የመጀመሪያው አዳም ወድቋል። ይሄኛው አዳም ድል ነስቶት መጣ። ክብር ለኢየሱስ ይሁን።